ዛሬ የማሳያችሁ ለማዲያቴ እንዲፈዝና እንዲለቅ ካደረገልኝ የፊት ውህዶች አንዱ የሆነውን የፊት ማስክ ነው። በጣም ተወዱታላችሁ። ለብጉር፣ ለጠቃጠቆ እንዲሁም ደግሞ ለማዲያት ለማንኛውም ነገር ፊታችሁ ላይ ላለ ነገር ሁሉ የሚያስወግድላችሁ የፊት ማስክ አሳያችኋለሁ። ሳትቀቅሉ የምትጠቀሙት እጅግ በጣም ቆንጆ የሆነ የፊት ማስክ አሳያችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰቦቼ ዛሬ ይዤላችሁ የመጣሁት እጅግ በጣም ቆንጆ ነው፣ ተወዱታላችሁ ብዬ አስባለሁ። እንግዲህ መጀመሪያ ላይ እንደነገርኳችሁ ሳትቀቅሉ የምትጠቀሙት የድንች የፊት ማስክ ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻው በማየት ተከታተሉ። ላይክ በማድረግ እንዲሁም ደግሞ ሸር በማድረግ ቪዲዮውን ጀምሩ። ወደ አሰራሩ ስንሄድ በመጀመሪያ ድንች ያስፈልገናል ማለት ነው። ከዛ በኋላ እንደዚህ አድርገን እንልጠዋለን። እንግዲህ ከላጥን በኋላ ደግሞ በትንንሹ እንከትፈዋለን ማለት ነው። አነስ አነስ አድርገን ድንቻችንን እንከትፋለን። ከዛ በኋላ ድንቹን ከከተፍን በኋላ የምናደርገው ምንድን ነው? እንፈጨዋለን። ቪዲዮውን እስከ መጨረሻው ተከታተሉ ቤተሰቦች። መጀመሪያ አይታችሁ የምትወጡ ሁሉንም ሳታዩ መውጣት የለባችሁም። ሁሉንም አይታችሁ እስከ መጨረሻው አይታችሁ ነው አስተያየት መስጠት ያለባችሁ። ከዛ በኋላ እንደዚህ አድርጌ ድንቹን ፈጭና እንደምታዩት እንደዚህ አድርጌ ፈጭቸዋለሁ። ከዛ ይሄንን አጠለዋለሁ። የሆነ እንዴት ነው ሁሌም እንደምላችሁ የሆነ የማያወርድ ጥቅጥቅ ያለ ጨርቅ መሆን አለበት። እንግዲህ እንደምታዩት እኔ በሻሸ ነው የማጠለው፣ ምክንያቱም አይወርድም። ይሄ ውሃውን የድንቹን ውሃ ብቻ ነው የሚያወርደው እና እንደዚህ አድርጋችሁ ታጠሉታላችሁ ማለት ነው። ከዛ ካጠለልን በኋላ ምን እናደርጋለን መሰላችሁ? ይሄንን ያጠለልነውን ውሃ ቁጭ እናደርገዋለን ማለት ነው። ለአንድ ለ30 ደቂቃ ያክል ከ20 እስከ 30 ደቂቃ ያክል ዝም ብለን ቁጭ እናደርገዋለን። እንደምታዩት የውሃውን ድንቹን አጥልለነዋል፣ ፈጭተን አጥልለነዋል። ከዛ በኋላ ውሃውን ቁጭ እናደርገዋለን ማለት ነው። ከ20 እስከ 30 ደቂቃ የሚሆን እናቆየዋለን። እንግዲህ ቤተሰቦች 30 ደቂቃ ቆይተን ስንመለስ እንደዚህ ሆኖልናል ማለት ነው። አሁን ምን እናደርጋለን መሰላችሁ? ይሄንን ውሃውን ወደ ሌላ እቃ እንገለብጥና እታች የድንቹ ክሬም ይቀመጣል ማለት ነው። አሁን የምንጠቀመው ይሄንን ውሃውን ሳይሆን እታች የዘቀጠውን የድንቹን ክሬሙን ነው የምንጠቀመው ማለት ነው። ከ20 እስከ 30 ካቆያችሁት እንደዚህ ሆኖ ይጠልላችኋል፣ ወደ ታች ይቀራል ማለት ነው። እና ቶሎ ሳትቸኩሉ ትንሽ አቆይታችሁ እንደዚህ ስታጠሉት ክሬሙ ይወጣላችኋል ማለት ነው። ከዛ በኋላ ይሄንን ነው የምንጠቀመው። በጣም ድርቅ ያለ ነው እንደምታዩት፣ ከውሃው ራሱ ይወጣ አይመስልም፣ ድርቅ ያለ ነው። እና ይሄንን ደግሞ እንዴት አድርገን እንደምናለሰልሰው እንዴት አድርገን እንደምንሰራው እንግዲህ አብረን እናያለን ማለት ነው። እንደዚህ አድርጌ አዘጋጅቻለሁ። ከዛ በኋላ እዚህ ላይ ምን ጨምራለሁ እንዲለሰልስልኝ የሬት ጀል ጨምራለሁ ማለት ነው። እናንተ የሬት ጀል ብዙዎቻችሁ የሬት ጀል አናገኝም የለንም ብላችኋል። የሬት ጀሉ ይሄ ታሽጎ የሚሸጠው ሱቅ ላይ ቅባት የሚሸጥበት ቦታ ላይ በብዛት አለ። በጣም በብዙ ነው ያለው። እሱ ጋር መግዛት ትችላላችሁ። ሱቅ ማትወጡ ደግሞ ፍሬሽ ጀል ካላችሁ ፍሬሹን መጠቀም ትችላላችሁ። ፍሬሹም ይሄኛውም ገበያ ላይ የሚገዛውም ከሌላችሁ ደግሞ በዚህ ፋንታ ማር መጠቀም ትችላላችሁ። እና ቤተሰቦች እንደዚህ አድርጌ የሬት ጀል ጨምሬያለሁ ማለት ነው። ልክ የሬት ጀሉን ስጨምርበት እንደዚህ ይለሰልስልኛል ማለት ነው። የሚያምር ቆንጆ ክሬም ይሆናል። ከዛ እንደዚህ አድርገን ክሬማችን ከሰራን በኋላ መጨረሻ ላይ ደግሞ አንድ የሆነ ነገር እንጨምራለን። በጣም ለፊታችን በብዙዎች የተመሰከረለት ነው። ፊት ላይ ያለ ነገርን ሁሉ የሚያስወግድ የሚያጸዳ ነው። እንደዚህ አድርገን የድንቻችን ክሬምና ሬት ከጨማመርን በኋላ ከዛ ምን እንጨምራለን መሰላችሁ? ንጹህ የሆነ እርድ እንጨምርበታለን ማለት ነው። የፊት እርድ ለምግብ የሚገዛውን
አንዳንድ ነገር ተጨምሮ የሚገዛ አለ። እሱ ቤት ላይ ካገኛችሁት እሱን እንዳትጠቀሙ። ማለት ለፊት ተብሎ የሚሸጥ አለ። ዝም ብሎ እርድ ብቻ ከእርድ ብቻ የተዘጋጀ ማለት ነው፣ ምንም ነገር ሳይጨመርበት እና ቤት ላይ የሆነ እርድ የሚመስል አለ። እኔ ብዙ ጊዜ ስላጋጠመኝ ነው። እሱን እንዳትጠቀሙ። እሱን ከተጠቀማችሁ ፊታችሁ በጣም ነው ሽፍ የሚያደርገውና እሱ እንዳትጠቀሙ። ንጹህ እርድ ለፊት ተብሎ የተዘጋጀ እሱን ነው መጠቀም ያለባችሁ። እኔን ራሴ ገዝቼው ነው። ይሄንን ህንዶች ሱቅ ነው እኔ ራሴ የገዛሁትና ለፊት ተብሎ ነው የሚሸጠው። እና ቤተሰቦች እንደዚህ አድርጋችሁ በትንሹ ተጨምሩበታላችሁ ማለት ነው። እንደዚህ አድርገን እንጨምርና እናዋህደዋለን ማለት ነው። እንዴት ፊት እንደሚያጸዳ ልነግራችሁ አልችልም። እኔ ማዳያትን ካፈዘዘልኝ አንዱ ይሄ ውህድ ነው። ድንቹን ሳትቀቅሉ ዝም ብላችሁ እንደዚህ አድርጋችሁ ብትጠቀሙት እንዴት ፊት እንደሚያጸዳላችሁ፣ እንዴት እንደሚያሳምር የሆነ ልስልስ ጽድት ፍክት ነው የሚያደርግላችሁና እንደዚህ አድርጋችሁ ሰርታችሁ ብትጠቀሙት ፊታችሁ ላይ ያለ ያላስፈላጊ ነገሮችን ያጸዳላችኋል። ቤተሰቦች እንደዚህ አድርገን አዘጋጅተናል ማለት ነው። ከዛ በኋላ እየተቀባው ደግሞ አሳያችኋለሁ። እጅግ በጣም ቆንጆ ነው። እንደምትወዱት ተስፋ አደርጋለሁ። እንደምታዩት እንዴት እንደሚያምር እውነት ብሉይ ብሉይ ነው የሚለው፣ በጣም ነው የሚያምር። ይህንን ደግሞ ፊታችሁ ላይ ስታደርጉት አስባችሁታል እንዴት እንደሚያምር እና እንደዚህ እያደረጋችሁ ፊታችሁን ማሳመር ወይም ፊታችሁ ላይ የወጣባችሁን አላስፈላጊ ነገሮችን ማስወገድ ትችላላችሁ ማለት ነው። ከዛ በኋላ እንግዲህ ወደ እቃዬ እጨምራለሁ። ይህንን ውጭ ላይ አታስቀምጡት። ቢያንስ 5 ቀን 6 እስከ ሳምንት ውጭ ላይ ያስቀምጣችሁ። ክረምት አሁን ክረምት ሊገባ ስለሆነ እስከ ሳምንት አስቀምጣችሁ ከዛ በኋላ ፍሪጅ ውስጥ አስቀምጡት። ማለት አሁን ቅዝቃዜው እየመጣ ስለሆነ ሳምንት ቢቀመጥ ምንም ችግር የለውም። ግን እንደዚህ ሙቀት ከሆነ ውጭ ላይ ከተቀመጠ ሊበላሽ ይችላል። ምክንያቱም ድንቹ ያው ውሃ ስለሆነ በውሃ ስለሆነ ያዘጋጀ ነው፣ እርጥበት ስላለው ያው ሊበላሽ ይችላል ልላችሁ ፈልጌ ነው እንዴት እንደሚያምር። እና ቤተሰቦቼ የሚመስል ቆንጆ የፊት ክሬም አዘጋጅቻለሁ። ከዛ በኋላ እንደዚህ ፊቴን ታጥቤ ያለው ፊቴን ታጥቤ ያው ሁሌም እንደምላችሁ ፊታችሁን ታጥባችሁ ድርቅ አድርጋችሁ ነው ማንኛውንም ውህድ ስትጠቀሙ መጠቀም ያለባችሁ ብዬ ነግሬያችኋለሁ። ያው እናንተም ታውቃላችሁ። እና እንደዚህ አድርጌ ፊቴ ላይ እቀባዋለሁ ማለት ነው። ይህን ውህድ ግን ማታ ማታ ላይ ራሱ ተቀብታችሁ ማሳደር ትችላላችሁ። ተቀብታችሁ ታሳድሩትና በበነጋቱ ስትታጠቡት በጣም ቆንጆ ነው የሚሆንላችሁ። ጧት ተቀብታችሁ ከ1 ሰዓት ከ2 ሰዓት በኋላ መታጠብ ትችላላችሁ። ብቻ ግን እስከ 30 ደቂቃ ቆዩት። ከ30 ደቂቃ ያነሰ ተቀብታችሁ እንዳትታጠቡት። እስከ 30 ደቂቃ አቆይታችሁ መታጠብ ትችላላችሁ። ማታ ላይ ተቀብታችሁ አሳድራችሁ መታጠብ ትችላላችሁ። እና እንዴት ፊት እንደሚያሳምር ቤተሰቦች እጅግ በጣም ቆንጆ ነው። ተጠቀሙት። ይህንን ድንች ሳትቀቅሉ እንደዚህ አድርጋችሁ ተጠቅማችሁ ፊታችሁን ማሳመር ትችላላችሁ። እና ፊታችሁ ላይ ያለን ነገር በሙሉ ያስወግድላችኋል። የብጉር ጠባሳ እና እኩል የሆነ ጥርት ያለ ፊት እንዲኖረን ያደርግልናል ማለት ነው። እንደዚህ አድርጋችሁ እየተጠቀማችሁ ፊታችሁን ማሳመር ትችላላችሁ። ቤተሰቦች ቪዲዮውን ከወደዳችሁ ደግሞ ላይክ አድርጉ። እንግዲህ ከእኔ እንደዚህ ከታጠብኩት በኋላ ግሪስሊን ነው የምጠቀመው። ግሪስሊን ይስማማኛል። ግሪስሊን እና ባዝሊን ነው የምጠቀምና የምሰራቸውን ክሬሞች ነው። ከዛን ውጭ ምንም የምጠቀመው ነገር የለኝም። እንደዚህ አድርጋችሁ ተጠቀሙት ቤተሰቦች። ፊታችሁን በጣም ነው የሚያሳምርላችሁ። ቪዲዮን ከወደዳችሁት ላይክ አድርጉ፣ እንግዲህ ሸር አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለምትከታተሉኝ ስለምታበረታቱኝ እጅግ በጣም አመሰግናለሁ። ለዛሬው እዚህ ላይ እንጨርሳለን። በሌላ ቪዲዮ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ።